ሲያወራገር ባይዘው ጂጂኤን ዘፈን የዘፈነችው ለኔ በቃ እኔን ካላየህ ቃልክ ብሩ አይሆንም አይደል? ምን ታደርጊዋለሽ? ልምድ ሆኖብኝ እኮ ነው። ይገባኛል። ይኸውልሽ ይገርምሻል፣ ይሄ ነገር ከልጅነት ጀምሮ ነው ያደገብኝ። ምኑ? ለካ አልነገርኩሽም። ይኸውልሽ ልጅ እያለን ከእናቴ ጋር ሆነን ሁሌ እሁድ ጠዋት ፓርክ እየሄድን እንስሶችን እናይ ነበር እና ያ ነገር ልምድ ሆኖብኛል። ምን ቀን እንስሳ ነሽ ነው እንዴ? ምን ይወጣልሻል? ያውም ደግሞ ቆንጂያ ጋዝን ነው አመሲ ይሁን ከርከሮ ሲያስጠላ። ግን የምርቁም ነገር አሁን በቃ ሁሌ ጠዋት ስመጣ አንቺን ካላየው ይደብረኛል። እኔ ራሱ በቃ መሽቶ እስኪነጋ እንዴት እንደምቸኩል ብታይ። ይኸውልሽ እኔም እንደማድረግ ነግሬሽ አውቃለሁ። ይኸውልሽ ከትምህርት ቤት ገባለሁ አይደል? ዩኒፎርሜን አልቀየር፣ ምግብ አልበላም፣ ሄጄ በደረቴ ለጥ። ምን ደክሞ ነው? አረ ምን ይደክመኛል? ጠዋት እንደነጋ አንቺን እንዳይ ነው እንጂ። ተመሳሳይ ስሜት ነው ያለን። የሚገርም መቀራረብ ነው። በእኛ ፈረንጆች ምን እንለዋለን? ኮላብሬሽን እንለዋለን። እዚህ ግቢ ውስጥ አሁን እንደኔና እንዳንተ የሚቀራረብ ሰው አለ? ይኖራል። እስኪ ማን አለ? እንደውም ልንገርሽ አይደል እዚህ ምድር ላይ ልክ እንደኔና አንቺ የሚዋደር ሰው የለም እኮ። ሲጀመር ማንም የኛ ነው ያህል አይሆንም። አሁን ራሱ በጣም ጨንቆኛል። ለምን? የክረምት ትምህርት ሊዘጋ ነው። አዲስ አመት ትምህርት እስኪከፈት ድረስ አሁን እንዴት ብዬ ነው ሻውን ይሄንን ቀን ሁሉ ምገፈው? በቃ ምንም ሳይዘጋ አዲስ አመቱን ብንቀጥል ይሻል ነበር አይደል? እንጂ ሀሳብ መጣልኝ እና መልክት እንዴ ሳይሻል አይቀርም። እናታን በጣም ስለሚናፍቀኝ በቃ ትምህርቱ እንደተዘጋ ወዲያው አዲስ አመት እንግባ ብዬ ልንገራቸው። አስበሽዋል? ቲቸር በቃሉ እንዴት እንደሚቀውጠው አስበሽዋል? ይኸውልህ ግን በቃ ከትምህርት ውጪም ተደውለን እንገናኛለን አይደል? ኧረ እኔ እንደውም ሁሌ ደስ ነው የሚለኝ። እንደውም የምትወጂውን እርጥብ ጋብሻለሁ በየቀኑ አንቺ ብቻ ነይ። ማነች? ቃጁላ ነች። ሄሎ ቃጁ፣ ምን እጠፋለሁ እባክሻለሁ። ትንሽ እኮ ክላስ ቢዚ አድርጎኝ በዛ ላይ ተረተር እያልኩኝ እባክሽ የሰው አይን ውስጥ እንዳልገባ ብዬ ነው። መሲ ወዴት ነው? አያገባህም። ኧረ ትንሽ ታገሺ እባክህ። እራስህ ጉዳይ። ይቺ ልጅ አማታል። ስልክ እኮ ነው ያዝኩት። አንዴ ጠብቂኝ። አንቺ መሲ። ሄሎ ወይ የኔ ፍቅር አለሁልህ። ምን እስቲ አምጣው። ያን ያህል ናፍቄ ካለው ማለት ነው። እኔም በጣም ነው ናፈቀኝ። እሺ እንገናኝ። መቼ ነው ታዲያ? ዛሬ ፈልግሽ። ዛሬ ናታን ይፈልገኛል መሰለኝ። ባይሆን ነገ ምናምን እንገናኛለን። አረ ናታን ነው አላወኩም። ያ ጓደኛዬ ብዬ ነገርኩህ ልጅ። እሱማ መቀስ አልሆነብንም፣ ዝም ብሎ ነው ብቻ እየተናገረኝ እንደው። ናታን እስቲ ዝም በል። ያኔን ያልከኝ? አይ እስካሁን እንኳን ያንተ መሆን ያልተረጋገጠ ፈተናው ስታልፍ በይፋ ፍቅረኛ ትሆናለህ ማለት ነው። እሺ እንገናኛለን በቃ። እሺ ቻው። እሺ አንተ ቆይ ለምንድን ነው ስልክ እንዳላወራ የምትረብሸኝ? ምን አደረኩ? እኔ አንተ ጊዜ በነፃነት እንድታወራ ትቼክ ሄድ የለ የኔ ጊዜ ሲሆን ነው የምገግመው። ማስገገምኩኝ በቃ የተናገረኝ ስለመሰለኝ። በቃ ሻንታን አልተናገረም። ምንድነው ግን ፊትህ የደበረክ ይመስላል? ምንም አልደበረኝ። እያየሁ ካርል እንዴ አሰሚ ምንም አልሆንኩም አልኩሽ አይደል እንዴ? እሺ እኔ ግን አንድ ውሳኔ ወስኛለሁ። የምን ውሳኔ? በቃ ፍቅረኛ ነኝ እያሰብኩ ነው። አዎ አንተም የቃጀልን እሽታ አይደል የምትጠብቀው? ስለዚህማ ሁላችሁም ፍቅረኛ ይዛችሁ እኔ ለምን ብቻዬን እቀራለሁ ብዬ እኔም ፍቅረኛ ለመያዝ አስቤያለሁ። በዛ ላይ ደግሞ ልጇ ያፈቅረኛል፣ እኔም ደግሞ ይመቸኛል። እንዴ በቃ ፍቅረኛ እንዲሁ ዝም ብሎ በቀላሉ የሚያዝ ነገር ነው እንዴ? በቃ ሲንግልነት ሰልችቶኛል። የፍቅር ጥያቄውን ልቀበል እያሰብኩ ነው። ቆይ አሁን ሳቶሽ መልሽልኝ። አንቺ ታፈቅራለሽ? የእሱ ፍቅር በቂ ነው። ቀስ በቀስ ደግሞ እኔም ላፈቅረው እችላለሁ። ማን ያውቃል አይደል? ሁኔታሽ ግን ፍቅር ያዘው ነው የሚመስለው። እንዴት? ሁልጊዜም ስታወሩ ትደሰቻለሽ፣ ዝም ብሎ ይናፍቅሻል፣ ስታገኙ ስታኪው ደስተኛ ትሆኛለሽ ምናምን በቃ
ሌላስ? ከሌሎች ወንዶች ይልቅ ለሱ የተለየ ስሜት አለሽ። ይሄን ያህል ጊዜ በፍቅር ስታወሩ አልሰለችሽም? እስካሁን ድረስ አብራችሁ አላችሁ። በቃ ይሄ ነው የፍቅር ስሜት? እና ታዲያ ከዚህ በላይ ምን አለ? እኔ ግን አይመስለኝም። እንዴት? እንዴትማ ይኸውልህ፣ እሱ ለኔ የሚሰማውን እጥፍ ሆኖ አንተ ለኔ ይሰማሃል። ያ ማለት አንተ ከኔ ፍቅር ይዞሃል ማለት ነው። እንዴት? እኔ አላልኩም። እኔ መላምቴን ነው የተናገርኩት። ለማንኛውም አንተ ከራስህ ጋር ተመስጠህ አስብበት። እኔ ሰብለን ልጄ ላግኛት። እሺ ቻው።